ቲክቶክ አካውንት እንዴት መክፈት እንችላለን? ወደ ቲክቶካችን እንገባለን። ቲክቶክ እንደገባን የመጀመሪያ ፊት ለፊት የምናገኘው ይህ ነው። በ2026 ነው። እንዴት እንደምከፍቱ ማሳያችሁ። እዚህ ጋር ፕሮፋይል የሚለውን ትጫናላችሁ። ፕሮፋይል የሚለውን ስትጫናውን እዚች ጋ አሁን እኔ ያለሁት ዩናይትድ ኪንግደም ነው። እንደምታዩት ዩናይትድ ኪንግደም ደግሞ ማለት ሞኔታይዝ የሚሆኑ አገሮች ነው። ከዛ ውስጥ እናንተ ትመርጣላችሁ። እሱን አገር እንዴት እንደምቀይሩ ላሳያችሁ። እዚች ጋር ይህን ቀስት ያለበትን ጫናላችሁ። እዚህ ሰርች ባር ላይ ዩናይትድ ኪንግደም ብላችሁ ትጽፋላችሁ። ኢትዮጵያም የተለያዩ አረብ ሀገር ላይ ሆናችሁ አገር ቀይሩ። ዩናይትድ ኪንግደም ብታደርጉ አሪፍ ነው። ዩናይትድ ኪንግደም መርጠናል። ከዛ እዚህ ጋር ኮንቲኒው ዊዝ ጉግል የሚለውን ትጫናላችሁ። በጉግላችሁ ነው የምትከፍቱት። ከዚህ በፊት ቲክቶክ ያልከፈታችሁበት አዲስ መሆን አለበት ማለት ነው። እንደምታዩት ይህን ኢሜይል መርጫለሁ። ለሰከንድ ያህል እንጠብቀዋለን። ሰርች እያደረገልን ነው። ይህን ቪዲዮ ላይክ ማድረጋችሁን እንዳረሱ። አሁን እዚህ ጋር የተወለድንበትን ዓመተ ምህረት ቀን ወር ማስገባት አለብን። ከ18 ዓመት በላይ መሆን አለበት። እዚች ጋር 1994 አደርገዋለሁ። የተወለድኩበትን ወር ቀን አስገባለሁ። ኮንቲኒው የሚለውን እጫናለሁ። ለሰከንድ ያህል እንጠብቀዋለን። ከዛን አሁን ክሬት ኒክኔም ትመርጣላችሁ። የእናንተን ስም ትመርጣላችሁ። እኔ ሞቲቬሽን ብዬው እጽፈዋለሁ። ከዛ ኮንቲኒው እለዋለሁ። ከዛን ድጋሚ ወደ ፕሮፋይላችን እንሄድ። እንደምታዩት እጅግ በጣም በቀላል መንገድ 2 ደቂቃ ባልሞላ ውስጥ ኢንተርናሽናል የሆነ ቲክቶክ አካውንት ከፍተናል ማለት ነው። ይህን ቪዲዮ ላይክ ማድረጋችሁ እንዳረሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ጠቃሚ ቪዲዮ እንዲደርሳችሁ አቢ ሚዲያ ዩቲዩብ ቻናል ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደውሏን ምልክት ኦል ማድረጋችሁ እንዳረሱ።